ሰላም ጤና ይስጥልን የዜና ኢትዮጵያ ቤተሰቦች፣ ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ። ወደ ዜናው እናልፋለን። የመካከለኛው ምስራቅ ጦርነት ወደ ከፍተኛ ደረጃ መሸጋገሩን የሚያሳዩ አዳዲስ ክስተቶች ተከስተዋል። የኢራን እስላማዊ አብዮት ዘብ ኦፕሬሽን ትሩ ፕሮሚስ 4 በተሰኘው ዘመቻው በእስራኤል ውስጥ የሚገኙ የጦር መሳሪያ ማምረቻ እና ኤሮስፔስ ኢንዱስትሪ ማዕከላትን በድሮንና በሚሳኤል መደብደቡን አስታውቋል። በዛሬው ዕለት የወጣው የኢራን የጦር ህዝብ ግንኙነት መግለጫ እንደሚያመለክተው እንደ አይሮንዶም ያሉ የመከላከያ ሚሳኤሎችን የሚሰራው ራፋኤል ኩባንያ እንዲሁም የውጊያ ድሮኖችን እና የውጊያ አይሮፕላኖችንና ድሮኖችን አምራቹ እስራኤል ኤሮስፔስ ኢንዱስትሪን ዋነኛ ኢላማ ሆነዋል። አብዮት ዘቡም አክሎም በቴል አቪቭ እና ቤን ጉሪዮን አየር ማረፊያ ላይ 55ኛ ዙር ጥቃት መፈጸሙን ገልጿል። በዘመቻው ፈታህ ኤማድ እና ቋድር የተሰኙ ሃይፐርሶኒክ ሚሳኤሎችን መጠቀሙን ይፋ አድርጓል። ጥቃቱ እስራኤል ላይ ብቻ ሳይወሰን ባህሬን ውስጥ የሚገኙ ዩኤስ ፌቪዝ ፍሊት የሚያርፍበትን ጁፍ ኤር የባህር ኃይል ጦር ሰፈርና ሼክ ኢሳ የአየር ኃይል ጦር ሰፈርን እንዲሁም በተባበሩት አረብ ኤሚሬት የሚገኙ አልዳሃፍራ አየር ማረፊያ ጦር ሰፈር ውስጥ ያሉ የአሜሪካ ወታደራዊ ይዞቶች ላይ ኢላማ አድርጓል። በሌላ በኩል የአሜሪካና የእስራኤል ተዋጊ ጀቶች በምስራቃዊ ቴህራን ላይ ጥቃት የፈጸሙ ሲሆን የእስራኤል መከላከያ ሰራዊት በምህራባን አየር ማረፊያ ላይ የወሰደውን እርምጃ የቀድሞ የኢራን ጠቅላይ ሚኒስትር አያቶላ አሊ ካሚኒ እና ከፍተኛ ባለስልጣን ይጠቀሙበት የነበረውን አውሮፕላን ማውደሙን በፋርስ ቋንቋ ባወጣው መግለጫ አስታውቋል። አየር ማረፊያ አቅራቢያ ጥቁር ጭስ ሲጎን የታየ ሲሆን ለወታደራዊ ግዢዎችና ለውጭ በረራዎች ያገለገለ እንደነበረ ተገልጿል። ይህ በእንዲህ እንዳለ ኢራን የሆርሙዝ ወሽመጥ መዝጋቷን ተከትሎ ዓለም አቀፍ ውጥረት ነግሷል። የጀርመን የውጭ ጉዳይ ሚኒስትር ዮሐን ዋድፋል ኔቶ ወሽመጡን በማስከፈት ሂደት ውስጥ ሚና ይኖረዋል ብለው እንደማያስቡ ገልጸዋል። አውሮፓ ቅድሚያ የምትሰጠው ለዩክሬን ጉዳይ መሆኑን ተናግረዋል። የአሜሪካውን ፕሬዝዳንት ዶናልድ ትራምፕ ግን አጋር ሀገራት ወሽመጡን ለመቆጣጠር የማያግዙን ከሆነ ለኔቶ መጻኢ እጅግ መጥፎ እንደሚሆን ማስጠንቀቂያ ሰጥተዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር በበኩላቸው አገራቸው ወደ ሰፊ ጦርነት እንደማትገባ ሲገልጹም የሆርሙዝ ወሽመጥ እንዲከፈት ግን ከአገሮች ጋር ተጨባጭ እቅድ እያዘጋጁ መሆኑን ገልጸዋል። ስታርመር የአሜሪካን ዘመቻን የኢራን ወታደራዊ ማዳከሙን ጠቅሰው ከጦርነቱ በኋላ የኢራን ዩክሬን ፕሮግራም የሚገድበውን ድርድር የሚደረስበት ስምምነት እንደሚያስፈልግ አሳስቧል። በጦርነቱ ምክንያት የመጣውን የኑሮ ውድነት ለማረጋጋት ብቸኛው መንገድ ግጭቱን ማርገብ መሆኑን ጠቅላይ ሚኒስትሩ አክለው ገልጸዋል። ውድ የቻናሌ ቤተሰቦች፣ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለወዳጅ ዘመዶቻችሁ ሼር፣ ላይክ በማድረግም ማጋራት ትችላላችሁ። ቸር ያቆይልን።